እንዴት በአራት ወር ውስጥ ከዚህ ወደዚህ 15 ኪሎ ቀነስኩ? ይሄ ነገር እንዴት ጠቀመኝ? ምን ተጠቀምኩኝ? ነገሮች እንዴት እየሄዱልኝ ነው የሚለውን ነገር ለእናንተ ለቤተሰቦቼ በዩቲዩብ ይዤላችሁ መጥቻለሁ። ሰላም፣ ለማታውቁኝ ሲስተር ሊዲያ እባላለሁ። የዌት ሎስ ቻሌንጅ ከኒውትሪሽንስ ጋር አንድ ላይ በመሆን ለእናንተ ለቤተሰቦቻችን አዘጋጅተን ጨርሰን። ታዲያ ይህንን ቻሌንጅ መንቀላቀል ለምትፈልጉ ከስር ባለው ስልክ ቁጥር ደውለው መመዝገብ ይችላሉ። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩ። ዛሬ ምን እንደምላችሁ ታውቃላችሁ? ይህንን የዌት ሎስ ቻሌንጅ ከመቀላቀላችሁ በፊት እንድታውቋቸው የምትፈልጋቸው ነገሮች አሉ። መጀመሪያው አንሄልዚ የሆኑ ሀቢቶችን ሄልዚ በሆኑ ሀቢቶች ሪፕሌስ ማድረግ ይኖርብናል። አንዳንዴ ሳናስበው የቡና ሱስ ሊኖርብን ይችላል። የተለያዩ አይነት ሱሶችን ላያችን ላይ ልናገኝ እንችላለን። ላይክ ሲጋራ ሊሆን ይችላል፣ ጫት ሊሆን ይችላል፣ የመጠጥ ሱስ ሊሆን ይችላል። ነገር ግን ምን ማድረግ አለብን? እኔ ቀጥታ እነዚህ ነገሮች ወደ አቁሙ አላችሁ። ምንም ቢሆን ሱስ ባንዴ አቁሙ ስለተባለ የሚቆም ነገር አይደለም። ነገር ግን ምን እናደርጋለን መሰላችሁ? በየጊዜው ለምሳሌ ሲጋራ በቀን 4-5 የምናጨስ ከሆነ ይህንን ነገር እየቀነስን በዛ ምትክ ሪፕሌስ የሚያደርግልን ነገር እናደርጋለን። ለምሳሌ ቡና ሊሆን ይችላል። ቡና ካፊን አለው። ይህም ደግሞ በተደጋጋሚ በምንወስድበት ጊዜ ሱስ ያስይዘን። ስለዚህ ይሄን ነገር እንዴት እንታው ምንል ከሆነ እንዳልኳችሁ ነው። በቀን 3-4 የምንወስድ ከሆነ መጀመሪያ ላይ በቀን 3 አድርገን አራተኛውን ከሱ ጋር ተመሳሳይ ያለው ነገር ለኛ ለጤናችን የማይጎዳ ነገርን መጠቀም እንችላለን። ለምሳሌ ትኩስ ነገር ነው አስፈላጊ ሆኖ የታየን። በቡናው ፋንታ 3 ከጠጣን በኋላ በአራተኛው ለብ ያለ ውሃ በሎሚ ብንጠጣ ላይክ ሰውነታችን ትኩስ ነገር ማግኘቱን አክሴፕት ስለሚያደርገው ያን ያህል ብዙ አስቸጋሪ ላይሆንብን ይችላል። ለዚህም ነው ጉድ ሀቢት በሆነው ነገር ሪፕሌስ ማድረግ ያለብን። በተፈጥሮ ሁላችንም አንድ ነገር ልምድ ማድረግ ከጀመረ ሁላችንም ሱስ ይሆንብናል። ለዚህም ነው ሄልዚ በሆነ ነገር ሪፕሌስ ማድረግ ያለብን። ውሃ መጠጣት ሊሆን ይችላል። እስቲ ስንቶቻችንን ውሃ መጠጣት አንወድም? ብዙ አንጠጣም። ለዚህ ይሆናል ኩላሊት የሚያመኝ፣ ለዚህ ይሆናል ሽንታችን ቢጫ የሚሆነው፣ ለዚህ ነው እንዲህ የምናደርገው ብለን ስንቶቻችንን ራሳችንን እንታዘበው። ኢምፐርሰን እኔ ከገጠመኝ አንዱ ነገር ቢኖር ውሃ ለመጠጣት። ውሃ አልጠጣም ነበር፣ አልወድም ነበር ውሃ መጠጣት። በቃ ከስንት አንዴ ሜቢ ውሃ ሲጠማኝ ወይ የሆነ ቦታ ሄጄ ስመለስ ሲጠማኝ ስሮጥ ወይ በቃ የሆነ ድካም ሲሰማኝ ምናምን ነገር መጠጣት ልለም እችላለሁ። ግን ኦል ኦፍ ዘ ሰደን ድንገት ተነስቼ ውሃ መጠጣት አለብኝ ብዬ አስቤው አላውቅም። ግን የውሃ ጥቅም በጣም ካለው ነገር በላይ በጣም ጥቅም እንዳለው ስረዳው ነው ያንን ነገር ሀቢት እያደረኩት እየጠጣሁት መምጣት የጀመርኩት ማለት ነው። በዚህም በተመሳሳይ ነገር ያለብንን ነገር መጥፎ ነገር ራሳችንን ይጎዳናል፣ እኛን ይጎዳናል የምንለው ነገር ሊኖር ይችላል። ጣፋጭ በጣም ልናዘወትር እንችላለን። እንደ ቸኮሌት ሊሆን ይችላል። ቡና እናዘወትራለን። ቡና ስናዘወትር ስላችሁ ደግሞ ቡና ላይ ደግሞ ከፍተኛ ስኳር ልንጠቀም እንችላለን። ይሄ ከቡናው ላይ የምናገኘው ስኳር ሌላው ምን ይሆናል? እዚህ ጋር ኤክሰርሳይዝ ሰርተን ምናልባትም ከዛ እኩል የሆነ የፋት ሌቭል ሊያመነጭብን ይችላል። ሁለተኛው ደግሞ ምን ማድረግ አለብን? ውስጣችንን በፖዚቲቭ ነገር መሙላት መቻል አለ። ስፖርቱን አልችለውም፣ ያደክመኛል፣ ልዘልቅበት አልችልም፣ ወይ እኔ ቶሎ አልከሳም፣ ወይ እንዲህ እንዳልልም። አብዛኛው ጊዜ አሁን አንዳንድ ክላይንቶች የሚሉት ምንድነው አንድ ወር ይሰሩና ከዛ በአንድ ወር ውስጥ ወይ 1 ኪሎ ብቻ ነው ወር ደግሞ 2 ኪሎ ብቻ ነው የቀነሱት ሊሉ ይችላሉ። ኢትስ ቴክስ ፕሮሰስን ይወስድብናል። ላይክ አንድ ነገር በጣም የምንፈልገው ነገር ላይ ለመድረስ ምን ያስፈልጋል? ኮንሲስተንሲ ያስፈልገናል። አንድ ነገር ተስፋ ሳንቆርጥ መሄድ አለብን። በደንብ ያንን ነገር መስራት አለብን። ስለዚህ ለጭንቅላታችን ለማይንዳችን ማይንድ ሴታችን ምን ብለን ነው ማስተካከል ያለብን? ይሄን ነገር እችለዋለሁ፣ አደርገዋለሁ፣ ይሄን ነገር መጨረሻ ላይ የማገኘውን ሳቲስፋክሽን ለራሴ በጣም ደስ ይለኛል ብለን ስለምናስብ አደርገዋለሁ እያለን ማይንዳችን ምን ማድረግ አለብን? በቃ እንችለዋለን፣ እናደርገዋለን። ምክንያቱም እኔ ከገጠመኝ ነገር መነግራችሁ ነገር ስፖርት ብዙ ጊዜ ጀምሬ አቋርጫለሁ። በአጭር መንገድ እንዲህ ከወሰዳችሁ እንዲሆናል፣ እንዲህ ከወሰዳችሁ ይሄ ነገር የምትጠቀሙ ከሆነ በ3 ቀን ትከሳላችሁ የሚሉ በጣም ሾርት ዌይ መንገዶችን ብዙ ተጠቅሜ ነበር። ግን እሱ ትልቁ ጥፋት የምለው ላይክ በዌት ሉዝ ጆርኒ ላይ ቶሎ መክሳት ከመፈለግ የተነሳ አጫጭር መንገዶችን ነው የምጠቀመውና እሱ ልክ አይደለም። ምንም ቢሆን ኤክሰርሳይዝ ያስፈልጋል፣ አመጋገባችን ያስፈልጋል። 70% የሚይዘው አመጋገባችን ሲሆን 30% የሚይዘው ኤክሰርሳይዝ ነው። ሁለቱም አንድ ላይ በመጣመር ሲሆን እኛ ሰውነታችን ላይ የተስተካከለ ውፍረት መቀነስ ሊኖረን የሚችለው እና ጤናማም የሆነ ነገር ሊሆን የሚችለው ማለት ነው። ለዛም ነው እንችላለን የሚለውን ነገር ማስቀደም መቻል አለብን። ቶሎ ተስፋ ለመቁረጥ መቻል አለብን። ይህን ካደረገ የምንፈልገው ነገር ላይ ማንደርስበት ምንም ምክንያት የለም። ሌላኛውን ፖይንት ደግሞ ልንገራችሁ። ከፐርፌክሽን ይልቅ ፕሮግረሱ ላይ በጣም ፎከስ ማድረግ መቻል አለበት። ዛሬ ላይ እንሰራዋለን፣ የሆነ ስፖርት ላይ እንጀምርና ይሄን ስፖርት በደንብ ፐርፌክትሊ አልሰራውም፣ ስለዚህ
አልቀንስም ቶሎ አልቀንስም ማለት ነው በስነ ስርዓት እየሰራሁት አይደለም ማለት ነው ብለን ነው የምናስበው። ሁለተኛ ደግሞ ሰውነታችን የመጀመሪያ ጊዜና ስፖርት ሰርተን መጨረሻ ላይ የምንሰራው የስፖርት አሰራር ሰውነታችን አክሴፕት የሚያደርገው ራሱ የሰውነት እንቅስቃሴ የተለያየ ነው። ላይክ አንድ ነገር አዳፕት ስናደርገው ስንሰራው በየጊዜው የምናመጣው ለውጥ ነው ይሄን ነገር የሚያሳይልን። ለምሳሌ የመጀመሪያ 2 ኩሻፕ መስራት ሊከብደን ይችላል፣ ግን 3 ወር 4 ወር እየሰራን 50 ኩሻፕ ልንሰራው እንችላለን። ስለዚህ ምንድነው ፕሮግረሱ ነው እየከበደን ለከበደኛ ቆመዋለሁ የሚባል ነገር የለም። እየከበደን ያን ነገር ዛሬ ላይ ከበደን ነገ ላይ እየቀለለን ነው የሚሄደው። ነገ ላይ ከነገ ወዲያ ላይ እየቀለለ አዳፕት እያደረግን ነው። ለኛ ኖርማል ኤክሰርሳይዝ እየሆነብን ነው የሚሄደው። ዛሬ የምንሰራው ነገር ላይ ለኛ በጣም ቀላል ነው። ዛሬ ላይ ከባዱን ያልፋል። የሚያስፈልገውን ነገር ካገኘን በኋላ ነገ ላይ ለኛ ቀላል ሆኖ ይታየናል። ስለዛም ነው ዴይ ቱ ዴይ የተለያየ አይነት ኤክሰርሳይዝም ሊሆን ይችላል። ዴይ ቱ ዴይ የተለያየ አይነት ከምግብ አንስቶ ዛሬ ላይ ለኛ ማይጎዱ ምግቦችን እያበላን እየቀነስን የምንሄደው እንጂ ቶሎ ለመቀነስ ወዲያው ምግብ አቆማለሁ ማለት ለኛ ለጤናችንም በጣም ጠንቅ ነው የሚሆነው። ለዛ ምን ማድረግ አለብን? ፐርፌክሽን አይደለም በስነ ስርዓት ትክክለኛውን ሰርቻለሁ ሳይሆን እስከሰራው ድረስ በደንብ ሞክራለሁ ብለን ማሰብ መቻል አለብን። ያ ነገር ያ ፖይንት ያ ኤክሰርሳይዝ በደንብ ይመጣልኛል። ያኛው ነገር በቀን አንዴ መብላት እስክጀምር በቀን አንዴ በልቼ ኖርማል እስኪሆንብኝ ድረስ በደንብ ሰራዋለሁ። ኤክሰርሳይዝም ደግሞ በስነ ስርዓት ትክክለኛው ኤክሰርሳይዝ አሰራር ላይ እስክደርስ ድረስ በደንብ ሰራለሁ ብለን ያንን ነገር ሳንሰለች በመደጋገም ያስፈልጋል። በመደጋገም ያንን ነገር እንሰራዋለን ማለት ነው። ለዛም ነው መጀመሪያ ፎከስ ማድረግ ያለብን ምንድነው ከፐርፌክሽኑ ይልቅ መጀመሪያ ፕሮግረሱ ላይ ነው ምንሰራቸው ስቴፕ ባይ ስቴፕ ምንሰራቸው ነገር ሊስት ፎከስ ያደርግ መሄዳለብን ብላችሁ ማለት ነው። ሌላኛው ደግሞ አስተሳሰባችን እኛን ሼፕ ላይ ያደርገን ይገባል። አደርገዋለሁ፣ እችለዋለሁ፣ ጎበዝ ነኝ፣ ስፖርቱን ሰርቼ የተስተካከለ ዊሽ ማደርገውን አይነት ሰውነት ዊሽ ማደርገውን አይነት ቅርጽ አደርገዋለሁ፣ አመጣዋለሁ። ለራሳችን ሪዋርድ መስጠት ይኖርብናል። ምን እናደርጋለን? የሆነ ይሄን ነገር እንሰራዋለን። ለምን 1 ኪሎ አይሆንም? ለምን ብቻ ካለበት ከረንትሊ ካለንበት ስታተስ 1 ኪሎም ሆነ ለምን ግማሽ 1 ኪሎ 2 ኪሎ አይሆንም። መቀነስ አለብን። ስንቀንስ ምን ማድረግ አለብን? ለራሳችን ሪዋርድ ማዘጋጀት። ይሄንን ከቀነስኩኝ ይሄንን አደርጋለሁ ለኔ። ይሄ ምንድነው? ሞቲቬት ራሳችንን ሞቲቬት እናደርጋለን ማለት ነው። ራሳችንን በመናነሳሳበት ነገሮች እያስደሰቱን ያንን ነገር እንደ የሰው ልጅ የሆነ ነገር አለ ሲባል በጣም ኤገር ሆኖ አንድ ነገር በደንብ መስራት ይፈልጋል ያንን ነገር እስኪያገኝ። ስለዚህ ለራሳችን ሪዋርድ ማዘጋጀት መቻል አለብን። ሰው የሚለን ነገር መስማት የለብንም። ኦፍ ኮርስ ወፍራም ናችሁ ወፍራም ነን እኛ ራሱ ማይንድ ሴታችንን ምንድነው ማስተካከል ያለብን? ላይክ እኔ አሁን ወፍራም በነበርኩበት ጊዜ ላይ ከጓደኞቼ እኩል አንድ አይነት ልብስ ማድረግ በጣም ይደብረኝ ነበር። ምክንያቱም ወፍራም ስንሆን ልብስ አያምርብንም፣ መልክ ያን ያህል የለንም ብለን ነው የምናስበው። አላምር ይሆን ወይ ፍረት ያስጠላ ወይ ልብስ እኮ አያምርብኝም። ልብስ አድርገን መሸማቀቅ ነው የሚበዛው። ላይክ ቦርጬ በዚህ ጋር ወጣ በዚህ ጋር እንዲህ ሆነ ሰውነቴ ብዙ ነገር በጣም ብዙ እንትኖች ቻሌንጆች ያጋጥሙናል ወፍራም ስንሆን። የማንኛውም ወፍራም ስንት ሰው ፊት መቅረብ ፈራው፣ ሰው እንዲያየኝ አልፈለኩም፣ ሰው ለመተዋወቅ ከጓደኞቻችን ጋር አንድ ላይ ሄደን ሰው ለመተዋወቅ ስንሄድ አይኔ በውፍረታችን ያሳፍረናል። ለምን ይሆናል? ይሄንን ነገር ለመቀየር ትንሽ ጊዜ ነው የሚፈጅብን፣ ትንሽ ጊዜ መልፋት ነው የሚፈጅብን፣ ትንሽ ነገር። ከዛ የፈለግነውን ልብስ አንሰመልበስ ስንችል ያለው ስሜት የፈለግነውን ነገር ማድረግ ስንችል በራሳችን ኮንፊደንስ ሲሞላብን እኔማ አውቃለሁ ቆንጆ ነኝ በደንብ ነው እንትን ላይ ተስተካከለ ሰውነት አለኝ ቆንጆ ነኝ በደንብ አደርገዋለሁ ማንም ሰው ሊፈልገኝ ይችላል አውቃለሁ ሁሉም ልብስ ያምርብኛል ሁሉም ነገር እኔ ላይ ይሄዳል ፊት ያደርጋል ማንኛውንም አይነት ልብስ የመጣው ልብስ ራሱ ማድረግ መቻል ራሱ በጣም ለራሳችን ሳቲስፋክሽን እንሰጠናል። ታዲያ ይሄንን ሳቲስፋክሽን ለማግኘት ትንሽ ጊዜ ትንሽ ቻሌንጆችን እኛ ፋይት አድርገን እዛ ላይ ማንደርስበት ምን ምክንያት አለ? ምንም ምክንያት የለም። ለዛም ነው የኛን ቻሌንጅ ከመቀላቀላችሁ በፊት ይሄን ቪዲዮ እንድታዩት እንፈልገው። ለእናንተ ለቤተሰቦቼ ያዘጋጀሁበት ምክንያት አብዛኞቻችን እኔም ሁላችንም ወፍራም ስንሆን ያለን ማይንድ ሴት የታወቀ ነው። ሁላችንም ኢንሴኪዩሪቲነት ያሰብን ሁላችንም ኢንሴኪዩሪቲ ይሰማናል። በቃ እንሸማቀቃለን፣ ሼም ይዘናል። ከሰው ጋር ብዙ መግባባት መቀራረብ አንፈልግም። ኢንቫይሮንመንታችን ጋር ከሰው ጋር ሄደን በቃ የፈለግነውን ነገር እንደፈለግን መንቀሳቀስ አንችልም። በእግር በዚህ ምንም ነገር ታሲት ይሄ ሁላችን ማይንድ ሴታችን ያበላሸው ነገር ነው። ግን ምን ማድረግ አለብን? ወፍራም ነኝ እንዲህ ሳይሆን ያን ነገር ቻሌንጅ አድርጌ እዛ ነገር ላይ እደርሳለሁ ብለን ቆርጠን መነሳት አለብን። ለዛም ነው መጀመሪያ እኛ ቻሌንጃችን ከመጀመራችን በፊት ይሄን ቪዲዮ እናንተ ቤተሰቦች እንድታዩት የፈለኩት። ባለን ነገር ባለን ታይም ደስ በሚል ሁኔታ በእያንዳንዱ ነገር በእያንዳንዱ ጥያቄያችሁ ምንም አይነት ጥያቄ ካላችሁ ምንም አይነት ቅራኔ ካላችሁ you can inbox me ቴሌግራም አካውንቴ ለእናንተ ምን ጊዜም ክፍት ነው። ፎሎ አድርገን ጥሩ ነገር ላይ እንደርሳለን ብዬ ገምታለሁ። እስከዛ በሰላም ቆይ።